እሺ ሰላም እንዴት ናችሁ? ዛሬ ፓርት 3 የጂኦሎጂካል ታይም ስኬል ኤንድ ኤጅ ዴቲንግ ቴክኒክስ የሚለውን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቻናሉን ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። The geological time scale is the time span used by geologists በጂኦሎጂስቶች እና በፓሊዮንቶሎጂስቶች የሚጠቀሙበት የጊዜ መለኪያ ነው። ጂኦሎጂካል ታይም ስኬል ማለት የምድርን ታሪክ በታሪኳ ምን ተፈጠረ የሚለውን ነገር ለማጥናት የሚጠቀሙበት የጊዜ ቀመር ነው ማለት ነው። It is the time frame showing the possible age of the earth, its major changes that occurred over time and its associated life forms. የምድር ፖሲብል የሚባለውን እድሜዋን ለመናገር ይጠቀሙበታል። ሜጀር ኢቨንቶችን ኦቨር ታይም ምድር ከተፈጠረች አንስቶ እስካሁን ድረስ የተፈጠሩ ሜጀር ኢቨንቶችን ለመመዝገብ ለማግኘት ለማወቅ ይጠቀሙበታል ማለት ነው። እና ከእርዝ ጋር ከነበራት ህይወት ጋር አብረው ሪሌት አድርገው ያዩበታል ማለት ነው። the four geological time scales አራቱ ጂኦሎጂካል ታይም ስኬሎች ኤዮን፣ ኢራ፣ ፔሪየድ ኤንድ ኢፖክ ይባላሉ። አንድ በአንድ እናያቸዋለን። ኤዮን ማለት ዘ ሎንገስት ዩኒት ኦፍ ጂኦሎጂካል ታይም ነው። ዘ ሎንገስት ዩኒት በጣም ረጅሙ የጂኦሎጂ ታይም ስኬል ነው። እስከ ቢሊዮን ዓመታት ድረስ ይደርሳል የሚገለጸው ማለት ነው። ኢራ ደግሞ ሰብዲቪዥን ኦፍ ኤዮን፣ ኢራ ደግሞ የኤዮን ሰብዲቪዥን ነው ወይም ንዑስ ክፍል ነው እና በሚሊዮኔርስ ነው የሚገለጸው። ፔሪየድ ሰብዲቪዥን ኦፍ ኢራ ነው። ክላምፕ ቱጌዘር ኢፖኮች በአንድ ሆነው የሚፈጥሩት ነው ማለት ነው ፔሪየድ። ኤፖክ ደግሞ ስሞለስት ዩኒትስ ኦፍ ጂኦሎጂካል ታይም ነው ማለት ነው ኤፖክ። ስለዚህ አሁን ጥያቄ ላይ ከስሞለስት እስከ ወደ ላርጀስት ከሎንገስት ወደ ስሞለስት የሚል ጥያቄ ሊመጣ ይችላል። ስለዚህ ከስሞለስት ከተባለ ኦርደር ሊያስቀምጠው ትባሉ ማለት ነው። ኢፖክ፣ ፔሪየድ፣ ኢራ፣ ኤዮን ነው የሚሆነው። ከሎንገስት ከረጅሙ ወደ ስሞለስት ወደ ትንሽ ውስጥ ይባል ደግሞ ኤዮን፣ ኢራ፣ ፔሪየድ፣ ኢፖክ ተብሎ ጥያቄ ላይ ሊመጣ ስለሚችል እችን ፎከስ አድርጋችሁ ያዟት። ቤዝድ ኦን ጂኦሎጂካል ታይም ስኬል the history of the formation of earth is classified to four long ጂኦሎጂካል ታይም ስኬልን መሰረት አድርገን እንግዲህ የምድር ፎርሜሽን ታሪክ የምድር አፈጣጠር ታሪክ በአራት ኢዮኖች ይከፈላል ማለት ነው። አራቱንም ኢዮኖች ቀለል ባለ መንገድ እናያለን። የመጀመሪያው ሄዲየን ኢዮን የሚባለው ነው። ሁለተኛው አርኪያን ኢዮን የሚባለው ነው። ሶስተኛው ፕሮቴሮዞይክ ኢዮን ነው። አራተኛው ፋኔሮዞይክ ኢዮን ነው ማለት ነው። ብዙም ይሄ እድሜያቸውን የነበሩበትን ጊዜ ለማወቅ ብዙም ስለማይከብድ ብዬ ነው። 4.6 ቢሊዮን እስከ 3.9 ቢሊዮን። ስለዚህ አሁን እነዚህ ሶስቱን ሄዲዮኖችን፣ አርኪያን ኤንድ ፕሮቴሮዞይኮችን ሶስቱንም በአንድ ፕሪካምብሪያን ኢራ ብለን እንገልጸዋለን ማለት ነው። ፋኔሮዞይክ ግን ራሱን ችሎ መሄድ ነው። ስለዚህ ፋኔሮዞይክ ኢዝ the most recent ኢዮን ሪሰንት በጣም የቅርብ ዓመት ኢዮን ነው ማለት ነው ፋኔሮዞይክ። It's further broken into 3 geological eras ወደ 3 ጂኦሎጂካል ኢራዎች ይከፈላል ማለት ነው። ስማቸውም የነዛ ጂኦሎጂካል ኢራዎች ስማቸው ያው በእነሱ ጊዜ ውስጥ ከነበረው ላይፍ ጋር የተገናኘ ነው የሚሰጣቸው ስም። እሱንም ሁሉንም በአንድ እናያለን። አሁን ለምሳሌ ፕሪ ካምብሪያን ኢራ ሲባል ቢፎር ካምብሪያን the four eras ነው። ቢፎር ካምብሪያን ከካምብሪያን በፊት ወይም ከላይፍ በፊት የነበረውን ነገር ለመግለጽ ነው። ፕሪ ካምብሪያን ስሙ ራሱ የሚጠቁሙ ማለት ነው። ፓሊዮዞይክ ሲባል ነው ፓሊዮ ማለት ኤኒሸንት ማለት ነው። ፓሊዮዞይክ ኢራ ሲባል ደግሞ ኤኒሸንት ላይፍ ኦር ኤጅ ኦፍ ኢንቨርተብሬትስ የጥንት ህይወት ወይም ደግሞ የኢንቨርተብሬቶች ጊዜ ይባላል ማለት ነው። ሜሶዞይክ ኢራ ሲባል ደግሞ ሚድል፣ ሜሶ ማለት ሚድል ስለሆነ ሚድል ላይፍ ኦር ኤጅ ኦፍ ሬፕታይልስ የሬፕታይሎች ጊዜ ወይም ሚድል ላይፍ ተብሎ ይጠራል ማለት ነው። ሴኖዞይክ፣ ሴኖ ማለት ሪሰንት ማለት ነው። ስለዚህ ሪሰንት ላይፍ ማለት ነው ሴኖዞይክ ኢራ ደግሞ ወይም ኤጅ ኦፍ ማማልስ ይባላል። ማለት ኤጅ ኦፍ ማማል የተባለበት ምክንያት በዚህ በሴኖዞይክ ኢራ ጊዜ ውስጥ ማማሎች ነበረ በብዛት የሚገኙት። እንደዛ ነው። አሁን ኤጅ ኦፍ ሬፕታይልም የተባለበት ምክንያት ይሄ ነው።
ሬፕታይሎች በብዛት ስለሚገኙ ሜሶዞይክ ኢራ ላይ ኤጅ ኦፍ ሬፕታይል ተባለ። So the geological time scale is differ from each other based on ጂኦሎጂካል ታይም ስኬሎች አንዱ ከአንዱ በምን ይለያል? አንደኛ ሪላቲቭ ፖዚሽን ኦፍ ላንድ ኤንድ ሲ ባህሩና መሬቱ ያለበት ሪላቲቭ ፖዚሽን በየጊዜው ስለሚቀያየር በዚህ ይለያያሉ። ካይንድ ኦፍ ክላይሜት በክላይሜቱ ያላቸው ክላይሜት ፕሪካምብሪያን ላይ የነበረው ክላይሜት ሌላ ነው። ፓሊዮዞይክ ላይ የነበረው ክላይሜት ሌላ ነው። ሜሶዞይክ ላይ የነበረው ክላይሜት ሌላ ነው። ለምሳሌ ደግሞ በአንደኛው ስንሄድ ሜሶዞይክ ኤራ ላይ ሲ ትራንስግሬስ አድርጓል ወይም ባህር ወደ መሬቱ ገብቷል። ፕሪካምብሪያን ኢራ ላይ ደግሞ ብዙ የሆኑ ቮልካኒክ ኢራፕሽኖች ነበሩ። ስለዚህ ሪላቲቭ ፖዚሽን ኦፍ ላንድ ሲ የሚለው ይሄን ነው። ካይንድ ኦፍ አኒማል ኤንድ ፕላንት ላይፍ በነዛ ኤራዎች ላይ የነበሩት አኒማሎች እና ፕላንት ላይፎች ያለያያቸዋል። እንዴት ቢባል አሁን ሜሶዞይክ ኢራ ላይ ኤጅ ኦፍ ሬፕታይልስ ብለናል ከአሁኑ ስንነሳ። ሴኖዞይክ ኢራ ላይ ደግሞ ኤጅ ኦፍ ማማልስ ብለናል። ስለዚህ የሚኖሩባቸው እንስሳትም ይለያያሉ ማለት ነው በሁለቱ ኢራዎች ላይ። The earth is believed to have been formed approximately 4.5 billion years ago. ምድር ከተፈጠረች 4.5 ቢሊዮን ዓመት ይሆናል ተብሎ ይታሰባል ነው። እውነት የመጀመሪያ ህይወት ደግሞ የተገኘው ከ3.5 ቢሊዮን ዓመት አካባቢ ነው ተብሎ ይታመናል። ስለዚህ ኢዮን እያንዳንዱን አንድ ባንድ ስናያቸው እነዛን ኢራዎች ፓሊዮዞይክ ኢራ ማለት ፋኔሮዞይክ ኢዮን ላይ ሴኖዞይክ ኢራ አለ። እዛ የሴኖዞይክ ኢራ ፔሪዮዶች እነዚህን መያዝ አለባቸው። እነዚህን አንድ ባንድ ሸምዳችሁ መያዝ አለባችሁ። ምኑን ነው የምትይዙልኝ? ኢራውን እዛ የኢራን ፔሪዮዶች ከዛ ደግሞ ሜጀር ኢቨንቶችን ብዙ ጊዜ ኤጅ አይጠየቅም። ኤጅ ከስንት እስከ ስንት ሊጠየቅ ይችላል፣ ግን ሬር ነው። ስለዚህ ዋናው ጥያቄ የሚወጣው ይሄ ሜጀር ኢቨንቶች ላይ ስለሆነ ሜጀር ኢቨንቶችን እና ፔሪዮዶችን ኢፖኮችን ማለት ነው። ስለዚህ ሴኖዞይክ ኢራ ላይ ሁለት ፔሪዮዶች ነው የነበሩ፣ ተርሻሪ ፔሪዮድ እና ኳተርናሪ ፔሪዮድ። እዚህ ላይ ተርሻሪ ፔሪዮድን ለሁለት ከፍሎታል፣ ኒዮጂን እና ፓሊዮጂን ብሎ ከፍሎታል። ያው ግን ችግር የለውም ያው ነው። ኢፖክ ስናይ ደግሞ ለምሳሌ አሁን ጥያቄ ሲመጣ የትኛው ነው ኳተርናሪ ፔሪዮድ ላይ የነበረ ኢፖክ ተብላችሁ ልትጠይቁ ትችላላችሁ። ስለዚህ መያዝ አለባችሁ። ኢፖክ ላይ ተርሻሪ ፔሪዮድ ላይ የነበሩ ኢፖኮች ፓሊዮሲን፣ ኤዮሲን፣ ኦሊጎሲን፣ ማዮሲን፣ ፕላዮሲን እነዚህ ናቸው። ኳተርናሪ ላይ የነበሩት ደግሞ ሆሎሲን እና ፕላዮስቶሲን። ለመያዝ ቀላል ነው። ለምሳሌ ሆሎሲን እና ፓሊዮስቶሲን ኳተርናሪ እንደሆኑ ከያዛችሁ ሌላው ተርሻሪ ነው ብላችሁ ትደመድማላችሁ። ስለዚህ ምርጫ ላይ ቢመጣ እንኳን እነዚህ ባትሸመደዷቸውም እንኳን ከነዚህ ተነስታችሁ መመለስ ትችላላችሁ ማለት ነው። ሆሎሲን፣ ፕላዮስቶሲን ኳተርናሪ ናቸው። እነዚህ ደግሞ ተርሻሪ ናቸው ማለት ነው። ሜጀር ኢቨንቶቹን እናንተ ያዩዋቸው ከጊዜ አንጻር ማለት ነው። ፋኔሮዞይክ ኢዮን ላይ አሁንም ሜሶዞይክ ኢራ አለ። ሜሶዞይክ ኢራ 3 ፔሪዮዶች አሉት። ከኦልዱ ስንጀምር ትራይዚክ አለ፣ ጁራሲክ አለ፣ ክሮቴሺየስ አለ። ኢፖክ ከዚህ ላይ አልተገለጸም፣ መጽሐፉ ላይ የለም ማለት ነው ኢፖክ። ስለዚህ የነበሩትን ሜጀር ኢቨንቶች እዚህ ላይ እስቲ እንይ። ትራይዚክ ላይ ፈርስት ማማል ኤንድ ዳይኖሰር ዌር ኢቮልቭድ። የመጀመሪያው ማማል እና ዳይኖሰሮች ኢቮልቭ አደረጉ በትራይዚክ ፔሪዮድ ላይ ማለት ነው። ሲ ኢንቬዥን ተፈጠረ። ባህር ወደ ምድሩ መግባት ጀመረ። ምድሩ ሰንክ ማድረግ መስመጥ የጀመረው በሜሶዞይክ ኢራ ነበር። ስለዚህ ይህንም እናየዋለን። ሜሶዞይክ ኢራ ላይ ስንደርስ ሲ ኢንቬዥን ተፈጠረ። አዲግራት ሳንድስቶን ወዝ ፎርምድ። አዲግራት ሳንድስቶን ተፈጠረ በትራይዚክ ጊዜ ማለት ነው። ሶስቱም ፖይንቶች ያዟቸው። ጁራሲክ ፔሪዮድ ላይ ደግሞ ፓንጂያ የሚባለው ከዚህ በፊት እንግዲህ ፓርት 1 ላይ እንዳየነው ፓንጂያ ሱፐር ኮንቲኔንት ሁሉም ኮንቲኔንት ሁሉም አህጉሮች ባንድ የነበሩበት ትልቅ አህጉር ነበረ። እሱ ወደ መሰነጣጠቅ ጀመረ በጁራሲክ ፔሪዮድ ላይ። ላንድ ሰርፌስ ኦፍ ኢትዮጵያ ሪሜንድ አንደር ዘ ሲ። ሂንታሎ ላይምስቶን ወዝ ፎርምድ። ሂንታሎ ላይምስቶን ተፈጠረ። ክሪቴሺየስ ፔሪዮድ ላይ ደግሞ ዳይኖሰሮች ኤክስቲንክት አደረጉ፣ ጠፉ።
የዳይኖሰሮች መጥፋት ተፈጠረ። ዌስተርን ኢንቴሪየር ሲዌይ ኤንድ ማሪን ሬፕታይልስ ዌር ኢቮልቭድ the land that had sunk began to uplift ሰምጦ የነበረው ሰንክ አድርጎ የነበረው መሬት እንደገና ወደ ላይ መነሳት ጀመረ ማለት ነው። ስለዚህ ሜሶዞይክ ኢራ ላይ እነዚህን ሶስቱን ነገሮች ትይዛላችሁ። ፔሪዮዶቹ ማን ማን ናቸው? ትራይዚክ፣ ጁራሲክ፣ ክሪቴሺየስ ሜጀር ኢቨንቶችንም ትይዛላችሁ ማለት ነው። ፓሊዮዞይክ ላይ ደግሞ ምን አለ? ኢዮኑ ያው ከዚህ በፊት ይናል ደግሞ ኢዮን ኢራ ኦፍ ፓሊዮዞይክ ላይ የፔሪዮዶች ፐርሚያን፣ ፔንሲልቬኒያን፣ ካርቦኒፈረስ፣ ዲቮኒያን፣ ሲሉሪያን፣ ኦርዶቪሺያን፣ ካምብሪያን እነዚህ ፔሪዮዶች አሉ ማለት ነው። ሜጀር ኢቨንቶቹ ለመያዝ ይከብዳል፣ ለመሸምደድ ይከብዳል። ግን ያው ሊመጣ ስለሚችል መሸምደድ አለባችሁ፣ መያዝ አለባችሁ። ካምብሪያን ፔሪየድ ላይ ሼልስ አፒርድ ኤንድ ማሪን ኢንቨርተብሬትስ የኢንቨርተብሬቶች ጊዜ ነው ይሄ ማለት ነው። ኢንቨርተብሬቶች ኤግዚስት ማድረግ ጀመሩ። ኦርዶቪሺያን እንደሚባለው ደግሞ ፈርስት ፊሽ አፒርድ የመጀመሪያው ፊሽ ወይም አሳ ተገኘ ማለት ነው። ህይወት ፓሊዮዞይክ ላይ መጀመሪያ የተገኘችው ባህር ላይ ስለሆነ ፊሽ አፒር ማድረግ ጀመረ። የት ላይ? ኦርዶቪሺያን ላይ። ሲሉሪያን ላይ ደግሞ ፈርስት ላንድ አኒማል ኦር ላይፍ ኢንቨርስ የመጀመሪያው ላንድ አኒማል መጣ ማለት ነው። ከባህር ውስጥ የነበረው ህይወት ወደ መሬት ወጣ ማለት ነው። ዲቮኒያን ላይ ፈርስት ላንድ አኒማል ኤንድ ፈርስት ፎረስት የመጀመሪያው የምድር ላይ አኒማል የየብስ አኒማል ወይም ፎረስት የመጀመሪያው ፎረስትም እንዲሁ ተፈጠረ ዲቮኒያን ላይ። ካርቦኒፈረስ ላይ ኮል ፎርሚንግ ፕላንትስ ኤንድ ኢትስ ዲፖዚትስ። ፔንሲልቬኒያን ላይ ፈርስት ሬፕታይልስ ኢቮልቭ የመጀመሪያ ሬፕታይሎች ኢቮልቭ አደረጉ ፔንሲልቬኒያን ላይ። ፐርሚያን ላይ ግሬተስት ኤክስቲንክሽን ተፈጠረ። ፐርሚያን ላይ በቃ ትልቅ የሆነ የጥፋት ተፈጠረ ማለት ነው። የነበረው ህይወቶች ጠፉ ማለት ነው። እዚህ ጋር አሁን ሶስቱን ባንድ አድርገን ያየናቸው ፕሮቴሮዞይኮችን፣ አርኪያን ኤን፣ ሄዲያን ኤን ሁሉንም በአንድ ኢራ ነው በፕሪካምብሪያን ኢራ ማለት ነው የተያዘው። ሶስቱም በአንድ ኢራ ላይ ናቸው። ምናልባት ጥያቄ ከመጣ ሄዲያን ኤን ማለት ኤርሊየስት ነው። ከ4.5 ቢሊዮን እስከ 3.9 ቢሊዮን የነበረ ነው። የምድር መፈጠር ነው ዋና ሜጀርመንቱ ፎርሜሽን ኦፍ ዘ ነው። አርኪያን ኤን ደግሞ ከ3.9 ቢሊዮን እስከ 2.5 ቢሊዮን ዓመት ነው። የፕሮካሪዮቶች መፈጠር ነው። የመጀመሪያው ላይፍ 3.5 ቢሊዮን ዓመት ላይ ተፈጠረ ብለናል አይደል? ስለዚህ በአርኪያን ፔሪየድ ጊዜ ነው የመጀመሪያው ላይፍ ኤግዚስት ያደረገው ማለት ነው። ፕሮቴሮዞይክ ላይ ደግሞ ከ2.5 ቢሊዮን እስከ 600 ሚሊዮን ዓመት የቆየ ነው። ኦክሲጅን ራይዝ ማድረግ ጀመረ። ሶፍት ቦዲድ ኦርጋኒዝምስ መፈጠር ጀመሩ ማለት ነው። ስለዚህ ለዛሬው በዚህ ቀን እንዳይረዝምባችሁ ቪዲዮን ከወደዳችሁት ላይክ ያደረጋችሁ አድርጉ። እስካሁን ቆያችሁ ወዳችሁታል ማለት ስለሆነ ላይክ ያደረጋችሁ ሰብስክራይብ ያደረጋችሁ ለሌሎች ጓደኞቻችሁ እንዲደርስ ደግሞ ሼር ያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።